ያው ቪዲዮውን የጀመርነው ዳሽን ካለው ቅዱስ ሚካኤል ቤተክርስቲያን አቡነ ሳዊሮስ ቤተክርስቲያን አንስተን ቪዲዮውን የጀመርነው እዛ ጀምረን ነው የምናሳያችሁ። በጣም ደስ የሚል ነበር። ቅዱስ ሚካኤል አስተሳሰብ መኪናው ያመጣን ሲል ተራውጣ ወይስ ያዙኑ ያው ጎንደር ያው ገብቷል። ድሮም ወርቅ ናት፣ አሁን ወርቅ ናት። እናት ጎንደር የኢትዮጵያ መሰረት የኦርቶዶክስ ንጉስ የሆነች አገር እንደምትወጡ ወደ አዞ ባንድ ሲል ብቻ ነበር ወደ አዞ የሚያጩ መንገድ ነው። እና ብዙ ለውጥ ምናምን የላትም። መሀል ፒያሳ ምናምን ለውጥ ምናምን ደስ የሚለው ፋሲል ግንብ ያለው ምናምን እና ለውጥ ምናምን ደስ ይላል። እዚህ ጋር ብዙ የሚታይ ነገር የለም። ጎንደር ወደ አዞ ምናምን ይገባል። ለጥምቀት ባትቀሩ በጣም ጥሩ ነው። እናት ጎንደር ከኢትዮጵያ በተለየ ነው የምትከበረው። እንኳን አደረሳችሁ። አዞ መናኸሪያ ደርሰናል። እየወረድን ነው። ይሄው ወርደናል። መኪና ድንዝ ወደ መናኸሪያው እየገባ ነው። መናኸሪያው ከኢትዮጵያ ንግድ ባንክ ዝቅ ብሎ ያለው ነው። እዛም በኋላ ያለው የስንወጣ ያለው ቪዲዮ ነው። መኪና ከያዝን ምናምን ብዙ ስለሚሆን ቪዲዮን ቆርጠናል። እየወጣን ነው። የድሮ መናኸሪያ ነው የምታገኙት። እረፍቴ በዚያ ነው በቅዱሱ ደብረ ከተራራው አናት ከደጅሽ መጥቼ ሰምሮልኛል ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የሮማን አበባ መዓዛሽ ተወዳጅ በረከት ልክሰም ሳልነካ አስጋምቴት ወደ ቆላድባ ሲገቡ ታገኙት የድልድይ ነው። ታች ላይ ቤት ማሞች አሉ። ቆላድባ ወደ ሰላም ኮሪደር ማን ገብቶበታል። ቤቶች እንደምታቸው ቀለሞችና መብራት ምናምን ተገጥሞባቸዋል። በአዲስ ሄር በቀጣይ ደግሞ በብዙ ሚስጥረኛዬ ኪዳነ ምሕረት እንደርስ ይችላል። ከተማዋ ታብራለች። አታገኟትም። ደስ የሚል ነገር አለ። አሁን እየወረድን ነው። አውቀዋለሁ ደጅሽ ከተማዋ ምናምን ታምራለች፣ ትለውጣለች። ድሮ ጥላችኋት ሄዳችሁ ሰዎች ምናምን በድሮ አታገኟትም። ደስ የሚል ነገር ነው ያለው። አሁን ያው ከመኪና ልንወርድ ነው። እኛ እየወረድን ነው። ደርሰናል። ያው ትንሽዬ ነው። በዛ ከተባለ የ30 ሰከንድ የእግር መንገድ ነው የሚኖረን። ይሄንን እናሳያችኋለን። ከተማው የምትወርዱበት እንትኑ ትንሽ ዝቅ ካለ መኪናው እዛው አካባቢ ትወርዳላችሁ። ዝቅ ካላለ ደግሞ ከፍ ብላችሁ የምትወርዱት። ጋምቴው ጓደኞች ናቸው። ነጠላ ያላረግነው ነጠላው ስለሚቀደድ ስለሚቆሽ ሳይሆን ስለሚቀደዱ ግፊት ምናምን ስለሚኖረው ማለት ነው። በግራ በኩል የምታዩት ፖሊስ ጣቢያ አለ። ቆንጣቢው አልታደሰም ምን አላለም። ምን አስበው ከተማ እንደምታዩት በጣም ተለውጣለች። ደስ የምትል ከተማ ነች። ቀበሌ ደግሞ 3 ቀበሌ ነው። እየደረስን ነው። ምሕረት መጽናኛዬ ኪዳነ ምሕረት ካገኘን ብለን አውቀዋለሁ ደጅሽን የእረፍት ቦታዬ ይሄን ነው የገባ ነው። ጽኑ ሰላም ከጊዜ በኋላ ኮንቲኒውስ ነው የሚመስለው። የዚህ ጋር ጸወር ቦታ ነው። ኪዳነ ምሕረት የምታዩት ናት። ያጋዋርኮስ ያላስቀርጸም በሆነና ኪዳነ ምሕረት በአምባሰል ላይ ነው የወጣችው።
ውስጥ ላይ እየገባን ትንሽ እናሳያችኋለሁ። መቅረጽ ምናምን አይቻልም ተብሏል፣ ተከልክሏል። ውስጥ ላይ ያለው ወይ በጣም ትልቅ ግፊት አለው ቦታው ላይ የመሰለቅ ምናምን ባህሪ ስላለ ለምትሄዱ ሰዎች ስልካችሁ ምናምን እየተጠነቀቃችሁ በጣም እሱ ነው እየተሰረቀ ያለው። የሀጣን የመጣለ ጸሪቅ ተርፋና ይባል ተጠንቀቁ። እምየየምልሽ ኪዳን ኪደጓ የልብ ሰሚነሽ በሄድኩበት አለሽ። አሁን እንደ በፊቱ አይደለም። በሰልፍ ምናምን ሆነኝ አሁን ገብታችሁ በቱቦ ምናምን ነው የምትረጩ። በፊት አልተዘጋጀ ምናምን የነበረ አጥር አልታጠረ ምናምን በቱቦ ምናምን ተዘጋጅቶ አሪፍ ነው ተዘጋጅቶ በቱቦ ነው የሚረጩና አባታችን እና ወደ ውስጥ እንገባ ደግሞ ያለው እዚህ ጋር ሰው ለምቶ ተጠማቂ ነው። እዚህ ጋር ወረፋ ይዞ የሚቀመጠው ሰው ነው በቀኝም በግራ አውቀዋለሁ ደጅሽ እና እዛ ጋር ስትመጡ ትልቅ አይላንድ ባትይዙ ጥሩ ነው። ያው ጸበል አታገኙ ሰላም ሰጥታ ማግኘት የት ሄዳለሁ አልልም ሲከፋኝ። እዚህ ጋር ያለው ደግሞ ሰልፉ ነው። እዚህ ጋር ሰው ምናምን ወደ ላይ ምናምን ወጣችሁ ነው እዚህ ገብታችሁ ጠፍታችሁ የት ሄዳለሁ አልልም ሲከፋኝ ያለው የሰው ሰልፍ ነው። እዚህ ጋር ሲገቡ ተጠንቀቁ። ብዙ ሌቦች አሉ። በማይኩላ ሲነገር ነበረ። አይጠነቀቃችሁ። አውቀዋለሁ ደጅሽ የእረፍት ቦታዬ ያለው ነገር በጣም ደስ ይላል። ጽኑ ሰላም ሰጥታ ማግኛዬ ብዙ አቅመ ደካሞች ይሄዳሉ። ባልጋ መጥተዋል። ሲከፋ አይነ ስውራን እየተፈወሱ ነው። ብዙ ተአምሮች አሉ። ታምሩ ሳይቀር የት ሄዳለሁ በአገር ውጭ ያላችሁ ሰዎች የመጣችሁ ተጠመቁ፣ ፈውስ ብታገኙ ጥሩ ነው። እኛ ካሜራማኖች ነን ብለን በጀርባ በር እየገባን ነው። ግና በውስጠኛው በር በፊት ለፊት በር ብቻ መግባት የሚቻለው። በጀርባ በር ስትሄዱ ደግሞ ብዙ ቆሻሻ ነገሮች አሉ። እዚህ ጋር አዳሪው ምናምን የሚጠቀምበት ሽንት ቤት ምናምን መጠቀሚያ ቦታ ስለሚያወጡ በዚህኛው ብዙ የሚጠቀሙት ቦታ አለ። ሽንት ቤት ምናምን ይጠቀማሉ። እዛ አካባቢ የሽታ ምናምን ሳይነስ ምናምን ያለባቸው ሰዎች ማክስ በማድረግ ትንሽ ብትወጡም ብትገቡም ጥሩ ነው። እዚህ በኋላ ያለው ደግሞ ውስጥ ላይ ስንገባ የምናሳያቸው ወይ ነው። እዚህ ጋር ወደ ውስጥ እንዳይገቡ የሚከለክሉ አሉ። እኛ ግን ካሜራማንን ብለን እየገባን ነው። እዚህ ድረስ ከመጣችሁ ሳብስክራይብ በማድረግ ተባበሩ። እየገባን ነው። ይኸው እየደረስን ነው። እዚህ ጋር ነው የጸበል ቦታው። በቃ እዚህ ጥፍ ስትሉ ታገኙታላችሁ። እኛ በላይ ካሜራማን ብለን እየገባን ነው። እዚህ ጋር ፍቃድ እየጠየቅን ነው። ፈቀዱልን ወደ ውስጥ ገባን እና ስገቡ በዚህኛው በኩል ያያችሁ ሰልፉ ነው። እዚህ ጋር የምትሄድ ተሰልፋችሁ ነው በዚህኛው መግባት የምትችሉት። እኛ ካሜራማን ብለን እና እዚህ ጋር የምታዩት እዚህ ጋር በዚህኛው በግራ በኩል ያለው የኪዳነ ምሕረት የተገለጸችበት ሲሆን እንደዚህ ፊት ለፊት ቀጥታ ስትገቡ ደግሞ የኪዳነ ምሕረት ጸበል መጠመቂያው መርጫው ምናምን ተባለ። እዚህ ጋር መቅረጽ አይቻልም ብሎነ ተሸብከን ነው የምንቀርጸው። እዚህ ጋር የምታዩት በሙሉ ሰው የኪዳነ ምሕረት የተገለጸችበት ቦታ ነው ያለው። እዚህ ጋር ከቦ እምነት ምናምን እየተቀበለ ነው። ጸበል በወረፋ ነው። ጠዋት በሌሊት ካልመጣ ጸበልን አታገኙ። እኛ ድንገት ብናገኝ ብለን አይላንድ ይዘን ካልከለከሉ ይዘን እዚህ ጋር የምታዩት መርጮ ሊያገኝ ሰው ምናምን እየተሰበሰበ ነው፣ እየገባ ነው። እና ከገባችሁ ደግሞ በጀርባ እንዳትሆኑ። በጀርባው ነው ካላችሁ አልሆነም። ወደፊት ነው መሆን ብላችሁ ተጋፍታችሁ ቢሆን ወደፊት ነው በደንብ ጸበሉ እንዲያገኛችሁ። እዚህ ጋር የምታዩት በሙሉ ጸበልተኛ ነው። እኛ እየገባ ነው። እዚህ ጋር ያው ዙሪያውን እያሳየናችሁ ነው። ከልክሎና በእርግጥ አይቻልም። ለወደፊቱ ይዛችሁ እንዳገቡ እኛ ያው ለሀገር ውጭ ምናምን እንድንልከው ነው ለዘመድ ምናምን ብለን ነው። ፈውሱን ልናሳይ ነው እናሳውቃለን። ላይክ ሰብስክራይብ በማድረግ ደውሏን በመጫን ተባበሩ። እዚህ ጋር የምትሄድ በሙሉ የጸበልተኛው እዚህ ጋር በርሚል ላይ ነው የሚቆመው። ጸበልተኛው ሁሉ እንዲታየው ማለት ነው።
እና እዚህ ጋር አብዛኛውን ምናምን ጸዳ ያለባቸው ምናምን ይገባል። እዚህ ጋር ሰው ይጮሃ ነው ምናምን ውስጥ ላይ ሲገቡ እንደዚህ በይባሉና ሶስትን ቁጣቱን ያመጣሉ። እዚህ ጋር ዙሪያው ነው በቃ ሰው እዛ ቀጥ ብሎ ይገባን ቀጥታ እንደዚህ ሲገባ ልክ እንደዚህ ብላችሁ የምትገቡት ጀርካ ምናምን ይዛችሁ እና እነዚህ የሚገቡት መጀመሪያ የገባ ነው ስንወጣ ነው እነሱ የሚገቡት አሁን እና እነሱ ልክ እኛ ገብተን ስንወጣ እነሱ ይገባሉ። እና እዚህ ጋር ብዙ መቅረጫችንም ተብለን ነው ከዛ የተረጭተን እየወጣ ነው። እዚህ ጋር ጀርባችን የሚመጡ በሙሉ የተረጩት ናቸው ያበቁት። ከዛ በዛኛው የሚገቡት አሉ ይገባሉ። እየወጣን ነው ስትወጡ በእንትኑ የምትወጡ ከመጠመቂያ ወጣ ጀርባችን ላይ የምታያቸው ተጠማቂዎች ናቸው። ነው ምሳሌ በለው ወደ ምሳ እየሄድን ነው። የጎንደር እንጀራና የቆላ ድባ እንጀራ ጭራሽ አይገናኙም። የጎንደር እንጀራና የቆላ ድባ እንጀራ አይገናኙም። ብትሄድ በጣም ያጠቃሉ ግና ሲበራ እቺ ቀጭኗ በተለይ በስማ ማርጋም ታጠቀው በጣም ይለኝ። ይሄ የመጨረሻ ሪዛልቱ ይሄ ነው። ከዛ ሻይ ያዘዝ ነው። ከዛ ዳቦ ቀምጣላቸውም ያበደ ነው። ይሄን ሁላ በልተን አሁን ጥፍጥፍ አድርገን የከፈልነው ሂሳብ ፌር ነው። 330 እዛ ወጣን መኪና እየጠበቅን ነው። እዚህ ጋር መኪና በጣም አጥተን ነበር፣ ተሰቃይተን ነበር። ትንሽ የቆየው ግን መኪና መጣ። ታገሱ በባጃጅ አትሄዱ መኪና ይመጣል። ሲጋምጤቱ በቃ መኪና መናኸሪያው ነው መኪና ይመጣል። ሰው እንደዚህ እየተጋፋ ነው የሚገባ መኪና ምናምን እያጣነ ማለት ነው። የአንዱ በመስኮት ዘሎ ይገባል። ቪዲዮ አለን እናሳያቸዋለን። በመስኮት ዘሎ ይገባል። ይሄው ሰው ምናምን ተጠማቂ ማለት በዚህ ማሲ ሲበዛባቸው ሰው በመስኮቱ ላይ ይዘለል የሚገባለኝ አላለ መገፋት ብለው ይኸውልሽ በመስኮት ዘሎ ይገባል። እና ያው በጣም አስቸጋሪ ነው መኪና ጠጡ። ግን ይመጣል መኪና ቆይቶ ራሱ 6-7 መኪና መጥቶ ፏ ብለን የተመለስን ወደ ሀገራችን። እና ቀጣይ የት ቦታ እንሄድ ኮሜንት ላይ አስቀምጡልኝ። የፈለጋችሁትን ቦታ እናሳያችኋለን። ጋምቷት ቬሮኒካ ዳሉ የጎንደር ልጅ ይወዳታል። እዚህ ጋር እየመጣ ነው ከቆላ ድባ ወደ ጎንደር ያለው ላይ ምን ሄደው እናሳያችሁ። ሁላችን በጣም ደክሞን ስንገፋ ምናምን ስለነበረ ብዙ የቀረጥነው ቦታ የለም። አብዛኛውን እየዘለን ነው የመጣነው። ግን አሁንም ደስ የምትል ከተማ ናት። እና ወደ ከተማው ልትወጡ ስትል ምን ለውንጅ ነው ምናምን ይባላል። ስሙ ጠፋኝ። ያው አዞ ስንደርስ ነው ያ ደክሞና እኛ ጋቤና ነበር። እዚህ ጋር የምታዩት ያው አዞ ነው። እዚህ ጋር ሰፈራችን ደርስ ነው ወረድ ነው።